የዲስክ መንሸራተት አለባችሁ ተብሎ የተነገራችሁ ሰዎች ማወቅ ያለባችሁ አስፈላጊ ነገር መቀመጫ አካባቢ የመደንዘዝ ስሜት ካለ፣ የሰውነት መስነፍ ካለ እና ሽንት አልወጣም ማለት ካለና የሰገራ መድረቅ ካለ በአስቸኳይ ወደ ሐኪም ቤት መሄድ አለባችሁ። ይህንንም ማድረግ የሚጠበቅባችሁ ምክንያት አንደኛ ካርዲያክ የሚባል ሲንድሮም አጋጥማችሁ ሊሆን ስለሚችል ይህ የአደጋ ምልክት ነውና በአስቸኳይ ወደ ሐኪም ቤት መሄድ አለባችሁ። ይህ ካርዲያክ ሲንድሮም ማለት ከኋላ ከታች ያሉት ነርቮች በምስሉ ላይ እንደምታዩት በጣም ብዙ ነርቮች የሚወጡበት ቦታ ነው እና እዛ ጋር ዲስክ መንሸራተት ካለና እነዚህ ነርቮች ከተጫኑ ሰውነታችሁ ይሰንፋል፣ ሽንት መቆጣጠር ያቅታችኋል እና ይሄ የመቀመጫ አካባቢ ያለ የመደንዘዝ ስሜት ይከሰታል። ይህ ደግሞ በአስቸኳይ ካልታከመ የሰውነት መስነፉ በቋሚነት የሚቀጥል እና ደግሞ የሽንት መቆጣጠር አለመቻሉን በቋሚ የሚሆንበት እድሉ ከፍተኛ ስለሆነ እነዚህ ምልክቶች ካሉ ውስጥ 24 ሰዓት ባልሞላ ጊዜ ውስጥ ወደ ሕክምና ተቋም ውስጥ መሄድ አለባችሁ። ምንድነው ያንን የተንሸራተተውን ዲስክ እና ይህንን ምልክት ያመጣውን ዲስክ ማውጣት ይሆናል ማለት ነው።